እንጫወት። እንዴት ናችሁ? ሰላማችሁ ይብዛ። this is ሪ ዛሬ እንድንጫወትበት ወደ ውስጥ የመጣው ጉዳይ ስለ አይደንቲቲ ነው። እንግዲህ ስለ አይደንቲቲ በጣም ብዙ ማለት እንችላለን። አይደንቲቲ ወይም ማንነት የምንለው ነገር ግን ብዙ ከማለታችን ይልቅ ወደ ነጥቡ ልንመለስ ያስፈልጋል። እቺ ወደ ዋናው ነገር እንመለስ የሚለው ነገር አይ ቲንክ የሰሞኑ መልእክቶች ሳይሆኑ አይቀሩ መሰለኝ በብዛት። ግን አይደንቲቲ በራሱ ምን ማለት ነው? አይደንቲቲ ምንድን ነው? አይደንቲቲ ማለት በምንሰራው ነገር የምናገኘው ነገር አይደለም፣ ወይንም ደግሞ ከውጭ በሚመጡ ነገሮች የምናገኘው ነገር አይደለም፣ ባለን ነገሮች የሚመጡ ነገሮች አይደለም፣ ዙሪያችን ባለው ነገር አይደለም ዲፋይን የሚደረገው። አይደንቲቲ ከውስጥ የመነጨ ማንነት ነው። ወይንም ማንነትን አይገልጽም። ነገር ከውስጥ የመነጨ የኛ የሆነ መገለጫ ነው። አይደንቲቲ ማለት እኛን ግራውንድ የሚያደርገን እንደ መልህቅ ሆኖ ወደ ምንሄድበት ህይወት አቅጣጫ የሚመራን እኛነታችን የተገነባበት ብሎኬቶች ናቸው አይደንቲቲ የምንለው ወይም ማንነት የምንለው ማለት ነው። አሁን ላይ ግን በሚያሳዝን ሁኔታ የምንመለከተው በጣም በተለይ በወጣቱ ትውልድ ላይ በእኛ ዘመን ባለው ነገር ላይ ሁላችንም አንድ ትልቅ ድስት ውስጥ እንዳለ እንደምንማሰል ወጦች ነን። ወጥ ቁሌት እንደዛ ነን። ለምን እኛነታችን ማን እንደሆነ ጠፍቶብን ወይም አይደንቲቲ ክራይስ ውስጥ ገብተን በብዙ ነገር ስንኳትን ራሳችን እናገኘዋለን። እኔ ማን ነኝ ወይም ማንነት ምንድን ነው? እኔን ዲፋይን የሚያደርጉኝ ነገሮች ምንድን ናቸው? ወይንም እኔ የሆንኩበት ነገር ምንድን ነው የሚለውን ነገር አይ ቲንክ ወደኋላ ተመልሶ እንደ ትውልድ፣ እንደ ማህበረሰብ፣ እንደ ኢንዲቪዥዋል እናስብ ያስፈልጋል። ምክንያቱም ማንነቱን የማያውቅ ትውልድ ወይም ማንነቱን የማያውቅ ሰው በነፈሰው ነው የሚነፍሰው። ያም መጥቶ ወደዚህ ሲል ወደዚህ ይላል፣ ያኛው መጥቶ ወደዛ ሲል ወደዛ ይላል። ግን ግራውንድ የሚያደርገን ነገር ካለ ወዴት እንደምንነፍስ እናውቃለን። ወይም ደግሞ ወዴትኛው አቅጣጫ ላይ መሰማራት እንዳለብን ወዴትኛው ነገር ይዘን ሞግተን ልንወጣ እንደሚገባን እናውቃለን ማለት ነው። ከምንም እና ከማንም በላይ ትልቁ አይደንቲቲያችንን የሚገነባው ነገር ኮር ቫሊዎቻችን ናቸው። ወይንም ደግሞ የማንደራደርበት አንኳር የሆኑ የኛ እምነቶች ናቸው ማለት ነው። ብዙ ጊዜ ሰዎች ያንን ከየት ነው የሚያገኙት ወይንም ደግሞ ኮር ቫሊዎቻቸውን ድራይቭ የሚያደርጉት ከየት ነው ብለን ስንጠይቅ ብዙ ጊዜ ከሃይማኖት አስተምህሮታቸው ወይም ከብሊፎቻቸው ነው። የትም ፍጩ ዱቄቱን አምጡ ይላል የሀገሬ ሰው ሲተረት። የትም ፍጩ ዱቄቱን አምጡት፣ ከሃይማኖትም አምጡት፣ ከሞራል እሴቶቻችንም አምጡት፣ ከወዘተረፈ ኮር ቫሊዩ ግን ያስፈልገናል። ማለት አንድ ሰው ወይንም አንተ ወይንም አንቺን ሰው መጥቶ ቢጠይቃችሁ ማትደራደሩበት የእናንተ የሆኑ አቋም ያላችሁ ሊኖራችሁ የሚገባ ኮር ቫሊዩ ያስፈልጋል ማለት ነው። ያ የኔ የሆነ ወይም ሼር ሊደረግ ይችላል እኮ ከሌላ ሰው ጋር ሼር ልናደርጋቸው እንችላለን። ደግሞ ብዙዎችን ሼር እናደርጋለን። በተለይ አዘ ኮሚዩኒቲ ሼርድ የሆኑ ኮር ቫሊዎች አሉ ወዘተረፈ። ግን ደግሞ ከኮሚዩኒቲ ባለፈ ከሶሳይቲ ባለፈ አንተን ወይንም አንቺን ወይንም እኔን እንበል አይደለ? እኔን ዲፋይን የሚያደርጉኝ ኮር ቫሊዎች ብሊፎቼ ምንድን ናቸው? ከሃይማኖታችንም ልናመጣው እንችላለን። ሞራላዊ እሴቶቻችንም ሊያመጡት ይችላሉ። ግን የማንደራደርባቸው ነገሮቻችንን ለይተን ልናውቅ ያስፈልጋል ማለት ነው። ኤኒዌይስ ወደ ነጥባችን ስንመለስ ኮር ቫሊዎቻችን ምንድን ነው የማንደራደርበት ነገር? ለምሳሌ አሁን በብዙ አቅጣጫ የራሳችን የሆነ ኮር ቫሊዎች ሊኖሩ ይችላሉ። እምነት ዋይዝ this is my belief like ማንደራደርበት ሌላ ይሄ ለምሳሌ ኢንተግሪቲ አይደለ? ኢንተግሪቲ በጣም ትልቅ ነገር ነው አይደለ? ኢንተግሪቲ ማለት በሐሰተኛ ቦታ ለምሳሌ አልገኝም የሚል ኢንተግሪቲ ሊኖር ይችላል። ወይም ሙስናን it's just like አሁን ከሞራላዊ ሴት ጋር kind of እንትን ያደርጋል ይሄዳል። ኢንተግሪቲ is another thing ወደ አይምሮ ሊመጣልኝ የቻለው ለምሳሌ አንዳንድ ሰዎች freedom is very important to them. This is like ፍሪደማቸውን የሚነካ ነገር it's part of their core value የሚሉት ነገር
አንዳንድ ሰዎች they're very traditional. Tradition is part of their core value. Whatever it is ኮር ቫሊዎቻችንን ልናውቅ ያስፈልጋል፣ ዲፋይን ልናደርገው ያስፈልጋል እና ደግሞ እዛ ላይም ደግሞ ጸንተን ልንቆም ያስፈልጋል ማለት ነው። አንደኛው እሱ ነው። ሁለተኛ what are we passionate about like ኮር ቫሊዩ አለን፣ ግን ደግሞ ያንን ህይወታችንን ደግሞ የኛን የሆነው ማንነታችንን ፊውል አድርጎ ደግሞ የሚወስድ ነገር አለ፣ የሚሄድ ነገር አለ። ለምሳሌ በጣም በቀላሉ አርት በጣም ቀላል የሆነ ኤግዛምፕል ስለሆነ ማለት ነው የምናደርገው ነገር አይደለም። አርት ላይክ ሊሆን ይችላል የመሆኑ ኦፖርቹኒቲ ያለው፣ ግን ብዙዎች አሁን ይሄ ጥበብ ጠራችኝ ምናምን ብለው ሲሄዱ የምርም ከውስጥ የሆነ ፓሽን ከሆነ it's something by the way passionate የሆነበት ነገር የሆነ curiosity-ያችንን ድራይቭ የሚያደርገው ነገር ነገን ተነስተን የሆነ ነገር ለማድረግ ሞቲቬት የሚያደርገን ነገር የሚያወጣን ነገር ከውስጥ የሆነው ማለት ነው። እሱ is part of our identity። አንዳንድ ሰዎች they're very, like አርት ቀላል ስለሆነ ለማስረዳት በአርቱ እንሂድና they're very passionate about art አይደለ? like ለምሳሌ የኪነት ሰዎች ቢሆኑ ኢቭን ባለባበሳቸው ራሱ ታውቋቸዋለች ምን ያክል ከውስጥ የሆነው ማንነታቸው ውጫቸውን እንደወረሰው እንመለከታለን። እና passionate የሆኑበት ነገር ኮር ቫልዩ like ኢቭን ራሱ በዚህ በአርት ራሱ ኮር ቫልዩአቸውን ነው የሚያንጸባርቁት ወይንም ደግሞ የሚያምኑበትን ነገር ነው ለሰዎች ለማሳየት ለማስተማር ለማል በስዕልም ሆነ በጽሁፋቸውም ሆነ ወዘተረፈ ድራይቭ ስለሚያደርጋቸው ያ የማንነት ትስስሮች ስላለው ያንኑ ነው የሚያወጡትና የሚያሳዩት። so also see like passionate የሚያደርገን ነገር አንዳንድ ሰዎች ምናልባት ለሰዎች የመስጠት ነገር ሊሆን ይችላል። ያ ይሆናል passionate የሚያደርገን ነገር በህይወት ውስጥ ሌሎች like there is something ብቻ passionate አድርጎ drive የሚያደርገን ነገር what we do ሳይሆን like it will be something we do, not necessarily our job, but like as a passion pursue የምናደርገው ነገር የሆነ ጣዕም የሚሰጠው it's the flavor, it's the fuel, like drive የሚያደርገን ነገር ነው ማለት ነው። And then the third thing that builds identity, I think, is background. ያደግንበት የተወለድንበት ማህበረሰብ በጣም አይደንቲቲያችንን ቢልድ ለማድረግ it's relevant actually። እንደውም ከማህበረሰቡ ጋር ስንጣላ in a sense አይደንቲቲያችንን እናጣለን። in a sense አንዳንድ ነገሮች wow, this is kind of we're tackling a very interesting topic right now. I'm thinking out loud. This is just like let's like freely, okay? We're tackling a very እንትን የሆነ topic identity እና community አይደለ? ባክግራውንዶቻችን ከስር የተጣሉ ብሎኮች አይደሉ የኛ አይደንቲቲዎች ትንሽ በትንሽ የተጣሉ ብሎኮች ናቸው አይደንቲቲያችንን ቢልድ የሚያደርጉት at the end of the day. So one of this tiny blocks is like our community, ያደግንበት የተወለድንበት ከዛም ደግሞ በተለይ ደግሞ formative age የሚባሉ ኤጆች አሉ አይደል? formative age የሚባለው እድሜ አንደኛ በዋነኛነት ወላጆች ሊሰሩበት የሚገባው እድሜ ለህፃናት ከ1 እስከ 5 ዓመት ባለው እድሜ ላይ በጣም formative age ነው። ያንን like አእምሯቸው ልሙጥ ወረቀት ነው ሲባል like ልሙጥ ነው። ሁሉንም ነገር ነው ካች የሚያደርጉት ቢልድ የሚያደርገው ጭንቅላታቸው። መስጠትን ብታስተምሩት ልጅ ሼር የሚያደርገው ይችላል። ቁጣ የተማረ ልጅ ቁጣኛ የሚሆንበት like ያቺ ከ1 እስከ 5 እድሜ ያለችው እድሜ በጣም formative age ናት። ከዛ ደግሞ መሀከል ላይ ትንሽ lenient ነው። I don't know, this is like you know ከዛ the other formative age ደግሞ በጣም ያንን ደግሞ ቻሌንጅ የሚያደርገው I think the most challenging ልንለው እንችላለን እንግዲህ I don't know ከዚህ በኋላ ሲመጣ ኤክስፒሪየንስ እናደርገው ልናወራ እንችላለን። ግን the teenage እድሜ ወይንም ይሄ የአፍላዎቹ እድሜ ላይ እሱ ደግሞ ዋው ሌላ like ይሄ በአደልትሁድ እና በልጅነት መካከል ያለ ፉክቻ ስለሆነ መካከል ላይ it is very challenging። እዛ ጋም ሌላ አንድ የሆነ ብዙ ጊዜ እዚህ እድሜ ላይ ነው እንደውም ለአይደንቲቲ ክራይሲስ ሰዎች የሚጋለጡት በተለይ አሁን ባለንበት በሶሻል ኤጅ ላይ ይሄ ሶሻል ሚዲያ ኤጅ አይደለ? በጣም everything is interconnected። በዚህ ታይም ላይ ከጓደኞች አፕሩቫል ማግኘት የሚፈልጉበት እድሜ ነው። and then at the same time ከሶሳይቲ አፕሩቫል ማግኘትን ይፈልጋሉ። ከዛ at the same time ደግሞ there's this pressure, you have to be certain type of way የሚባልበት pressure አለ። so
እነኛ ሁላ ተደባልቀው በተለይ በዚህ በአፍላ እድሜዎች ላይ ያሉ ወጣቶች ለአይደንቲቲ ክራይሲስ ይጋለጣሉ። እግዚአብሔር ቸር ነው፣ እግዚአብሔር መልካም ነው። ግን ብዙዎቻችን እንመለሳለን ወደ አይደንቲቲያችን። አብደን ይቀረን የለንም እስካሁን። ዋው ግን like it's a very challenging የሆነ እድሜ ነው። ምክንያቱም ሁሉም ማለት በሚያስችል ሁኔታ አይደንቲቲን ኩዌስችን የሚያደርግበትና እንደ አዲስ ሪፎርም የሚያደርግበት እድሜ ላይ ስለሆነ ማለት ነው። ከዛ ግን በስነ ስርዓት ያልተገነባ ቤት፣ መሰረቱ በስነ ስርዓት ያልወጣ ቤት ችግር ነው። ለምንድን ነው ችግር የሆነው? የአይደንቲቲው ላይክ ማንነቱን የገነባው በአሸዋ ላይ ዋው ኤግዛምፕል በአሸዋ ላይ ይሆናል ማለት ነው። ሚኒንግ አይደንቲቲ በሚመስሉ ወይም ማንነታችን በሚመስሉ ነገር ግን ማንነታችን ባልሆኑ ከውጭ ኢምፖርት በምናደርጋቸው ነገሮች ላይ አይደንቲቲያችንን እንገነባለን። ለምሳሌ ስራ አይደንቲቲያችንን ይገነባልናል። ወይንም ደግሞ ጥሩ ዶክተር መባል አይደንቲቲያችንን ይገነባልናል። ነገር ከነገ ወዲያ ባይዘው ዶክተር መሆን ይቀራል፣ ወይንም ደግሞ አያደርስብን some sort of I don't know, let's say accident አያደርግብን ብያለሁ። ከስራ ገበታችን ሊያፈናቅለን ይችላል። ከዛስ ማንን? ከዛ በኋላ ዓለም ሰማይና ምድር ነው የሚዳፋብን። አያደርግብን ብያለሁ። አሁን አያደርግብን። ወይንም ደግሞ ሌሎች ሰዎች ዘንድ ባለን ሮል አይደንቲቲያችንን ዲፋይን እናደርጋለን። ለምሳሌ እናት ከሆነን በእናትነታችን፣ ልጆች ከሆነን በልጅነታችን፣ ወይንም ደግሞ በጓደኞቻችን ዘንድ የሚታየው ኦኬ እንትና እኮ እንትን በሚባለው በዛ ሮል ራሳችንን ዲፋይን እናደርጋለን። አይደንቲቲያችንን እዛ ላይ እንገነባለን። ልጆች ያድጋሉ፣ ጓደኞች ይሄዳሉ፣ ጓደኛ ይመጣል፣ ጓደኛ ይቀየራል። ከዛስ what happens? የዛኔ ሌላ በሚመስሉ አይደንቲቲያችንን ቢልድ በምናደርጋቸው ነገሮች ምንድነው ውጫዊ በሆኑ ነገሮች ላይክ ጠቅላላ ሰብሰብ ስናደርገው ከውጭ ወደ ውስጥ በምናመጣቸው ነገሮች፣ ከውጭ ወደ ውስጥ ስል ከኛ በሚወጡ ነገሮች ሳይሆኑ ለምሳሌ ኮር ቫልዩ እምነቶቻችን የውስጥ ናቸው አይደል? ከውስጥ ነው ወደ ውጭ የሚወጡት። ወይም ደግሞ ፓሽን ላይክ አርት ጠርታኛለች ቅድም ያልን ላይክ የውስጥ መሻት የውስጥ ይሄ ድራይቭ ዊዝን ነበረ። ስራ ግን የውጭ ነው አይደለም? ላይክ የምናደርገው ነገር ነው። አንዳንዶች እግዚአብሔር የረዳቸው ሰዎች ሁለቱንም አኩል ላይክ ፓሽኔት የሆኑበት ነገር ላይ ስራቸው ላይ ይገኛሉ which is nice። ግን the majority ስናወራ that's not the case አይደለ? so all to say እነኚህ ነገሮች ክላሽ ማድረግ ሲጀምሩ አይደንቲቲ ክራይሲስ ይፈጠራል። ይህንንም ደግሞ በደንብ ፊውል የሚያደርግ ዘመን ላይ ነው ያለነው። ምክንያቱም ዘመነ ሶሻል ሚዲያ። ስለ ሶሻል ሚዲያ ሌላ ጊዜ በሰፊ በደንብ ልናወራበት እንችላለን። አይ ቲንክ ብዙዎችም አውርተውበታል። እንግዲህ የተዘፈነን ሙዚቃ አሁንም መልሶ መደለቅ እንዳይሆንብን ግን ያው ያለው እውነታ ነው። ላይክ ብዙ ነገሮች ወደ አንድነት ስለመጡ which is globalization ወደ አንድነት ስለመጡ ምን ሆነ ላይክ in a sense እኛ ሰዎች ላይናችን ጥሩ የመሰለንን ነገር ያንን ሆኖ መገኘት እንፈልጋለን። ምን ማለት ነው? ሞራላዊ መልህቃችንን እንተዋለን። ቅድም ያልናቸውን ኮር ቫልዩዎቻችንን እንተውና እነዛ የደረሱበት ደረጃም ለኛ መልካም መስሎ ስለታየን በዛ ጫማ ውስጥ መግባት እንፈልጋለን ማለት ነውና ያንን ለመሆን ስንሞክር እኛ ያልሆነውን ሆነን እንገኛለን። that is identity crisis ባጭሩ like ምንም እንትን ሳይ ማብራሪያ ሳይፈተፈትለት ማለት ነው። so all to say ብዙ ልንሄድበት እንችላለን ስለ አይደንቲቲ ክራይሲስ። አንደኛ I feel like more በተለይ ወላጆች ትልቅ ስራ አለባቸው ብዬ አስባለሁ። ትልቅ ስራ ያለባቸው ምንድነው? ማንኛውም ወላጅ በተለይ ይሄ ፎርማቲቭ ኤጅ ላይ ያሉትን ከ1 እስከ 5 እድሜ ላይ ያሉትን እና በይሄ አፍላ እድሜዎች ላይ ያሉትን ልጆቻቸውን በደንብ መያዝ ይገባቸዋል ብዬ አስባለሁ። እንዴት how እሱን እንግዲህ የወላጆች አማካሪዎች እነሱ በደንብ ከኔ የተሻለ ስለሚያውቁ ለነሱ መድረኩን ተዋዋለሁ። ግን እንዴት ነው ላይክ በዛ እድሜ በተለይ ከ1 እስከ 5 ያለው እድሜ ላይና አፍላዎች ምንላቸው እድሜዎች ላይ በጣም ችግር እንዳለ በማወቅ
ያንን አውቀን እንዴት ነው ለልጆቻችን ልንደርስ የሚለውን ራሱ ኢኒሼቲቭ ማሳየት መሄድ፣ በተለይ አፍላችሁ እድሜ ላይ ያሉ ልጆች ላይ ለመድረስ ትልቅ ስራ መሰራት አለበት ብዬ አስባለሁ። አንደኛ እሱ ነው። ሁለተኛ የግል ስራ ነው። እንግዲህ አሁን ሁላችንም በያለንበት እድሜ ደረጃ ላይ ያለንበት ታይም ላይ ሌላ ሰው መጥቶ እንዲሰራልን መጠበቅ አይ ቲንክ ተገቢ አይመስለኝም። ምክንያቱም አይደንቲቲያችንን ቢልድ እያደረግን መጣው ነገ ከነገ ወዲያም ብቻችንን ምን ሆነው ላይክ ስንተኛ ወይም በሀሳባችን ብቻችን ከራሳችን ጋር ራሳችን ምን ሆነው እኛ ስለሆንን እነኚህ ስራዎች የግል ስራዎች ናቸውና ቆም ብለን ላይክ የምሪ ነው ቴክ አ ጆርናል ሪፍሌክት ጻፉት። what are my core beliefs like ምንድነው ማምንባቸው beliefs where do I stand ብላችሁ እሱን ጻፉ። ከሰው ኢምፖርት ያደረኩት ይሄ ነገር ባይኖር ይሄ እንትን ባይሆን እንትን ቢል ሚሉትን ነገሮች ሲናሪዮች አስቡና how would you be like ወይም ደግሞ የህይወት ትርጉሜ የቱ ጋር ነው የተቀመጠው ብላችሁ ዋው I know it's kind of tough man, it's kind of tough ግን ያስፈልጋል ቆም ብሎ ኢቫሉዌት ማድረግ ወይ መጽሐፍ ወይ you know just የጥሞና ጊዜ ወስዶ ማመዛዘን መሰረታዊ ነው ብዬ አስባለሁ። ሌላው እኔ personally ትልቁ ነገር it's going back to our creator ወደ ፈጠረን መመለስ ነው። አሁን በጣም በዘመናችን ባይዘዊ በደንብ እንሰበካለን እኔ አምላክ ነኝ የሚለውን I can do everything by myself. I am you know the doer like God knows. እኛ ራሳችን እኮ ለራሳችን ፐስማም ተብለን እየተባለን ያለንበት ዘመን ላይ ነው ያለነውና በእንደዚህ አይነት ዘመን ላይ ያለን ሳናስበው you know ለራሳችን የራሳችን ፈጣሪዎች ለመሆን ትናንሽ እግዚአብሔሮች ለመሆን እየተራወጥን ያለነውና ወደ ፈጠረን ብንመለስ እሱ ደግሞ ትልቁ ብሉፕሪንት እዛ ጋር ነው ያለው። ትልቁ ብሉፕሪንት you know like even ዶክተሮችና ይሄ ተመራማሪዎች እኮ የኛን እኮ ውስጣችን እኮ ገና አጥንተው አልጨረሱም። ዛሬ ሲያጠኑት ነገር ሌላ አዲስ ነገር ይፈጠራል ማለት ነው። ሶ ይሄ ፊዚካሊውን እንኳን ያልደረሱበት የውስጥ ኢንትሪኬት የሆኑ ሀሳቦቻችንን እንዴት ነው የሚደርሱበት? ነገር ግን በደንብ ጋይድ የሚያደርገን you know እያንዳንዱ ነገር የሚያውቅ አንድ ሰው አለና ስለዚህ ወደ the blueprint ብንመለስ ወደዛ ደግሞ ብንሄድ በጣም ሴኩርድ የሆነ አይደንቲቲ ውስጥ እንገባለን። በሚመጣው በሚነፍሰው በሚነገረን ውሸቶች ሳይሆን በአንድ እውነት ጸንተን እንኖራለን ማለት ነው። ኤኒዌይስ ያ what do you guys think? እኔ እንግዲህ የኔን ሐሳብ እንዲህ አልኩኝ፣ ግን what do you guys think? እና በተለይ ደግሞ ትላልቆች ካላችሁ ለወጣቱ እስቲ ምን ትሉታላችሁ? ለወጣቱ ምን ይነገረው? ብዙ ጊዜ እንግዲህ በቁጣ አዘል በሆነ ወይ ነው፣ ግን እስቲ በፍቅር ለወጣቱ ምን ትሉታላችሁ ስለ አይደንቲቲ ብዬ አሰብኩ። ልጠይቃችሁ፣ መድረኩ ልተውላችሁ። ኤኒዌይስ እንኳንም ተጫወትን። ቡና እንደሆነ እኔ ሰሞኑን በጣም ትቻለሁ። ባይዘው you guys coffee with Dri ነው initially. Where's the coffee man? I haven't been drinking coffee. Now ደግሞ it's like pretty late in the night anyways. But this is a true supplement to drink. It's a nice substitute. ነገ ከነገ ወዲያ ደግሞ mushroom ልንጠጣ እንችላለን። ጌታ ያውቃል። ኤኒዌይስ ያ ቁጭ ብላችሁ ስለተጫወታችሁ ስለሰማችሁኝ አመሰግናለሁ። መልካም ቀን፣ ምሽት፣ ጠዋት anytime this is የሰማችሁበት ባላችሁበት ሰዓት መልካም ቀን ይሁንላችሁ። ያ let's be rooted የጸናን የተተከልን የማንዋዥቅ የማንዋለል እንሁን። ቻው